ህይወት የለባትም ተብላ የምትታወቀው ማርስ የምትባለው ፕላኔት በጥንቱ ጊዜ ግን የታላቅ ስልጣኔና የአስገራሚ ፍጥረታት መኖሪያ ነበረች። ይህንንም ስልጣኔ ለማየት የቻለው ከሰው ዘር ሁሉ አንድ ሰው ብቻ ነበር። ይህም ሰው በ19ኛው ክፍለ ዘመን በአሪዞና በምትባል ግዛት ውስጥ አንድ ጠንካራ ተዋጊ የነበረ ጆን ካርተር የሚባል ሰው ነው። ጆን ካርተርም ወደ አንድ መጠጥ ቤት ውስጥ ገብቶ እያለ በአካባቢው ወታደሮች ይያዛል። ወታደሮቹም የጆን ካርተርን ተዋጊነት ስለሚያውቁ ተቀላቅሏቸው እንዲዋጋ የወታደሩ አለቃ ይጠይቀዋል። ጆን ካርተር ግን ባለመስማማቱ ወደ እስር ቤት ይከተታል። ብዙም ሳይቆይ ጆን ካርተር የእስር ቤቱን ጠባቂ ዘርሮ በማምለጥ ወደ በረሃው በፈረስ እየጋለበ ይሸሻል። ይህንንም ያዩት ሌሎች ወታደሮች ከኋላው መከተል ይጀምራሉ። ጆን ካርተርም ሬድ ኢንዲያኖች ወዳሉበት ቦታ ሲደርስ ይቆማል። ወታደሮቹም ጆን ካርተር ጋር ደርሰው ሬድ ኢንዲያኖችን ሲያዩ ደንግጠው መተኮስ ይጀምራሉ። በተኩሱም መሃል የወታደሮቹ መሪ ተመቶ ይወድቃል። ይህንንም ያየው ጆን ካርተር ሰውየውን ፈረሱ ላይ አድርጎት እየጋለበ ይዞት ይሄዳል። ፈረሱንም እየጋለበ ወደ አንድ ዋሻ ደርሰው ይደበቃሉ። ሬድ ኢንዲያኖችም ወደ እነርሱ ደርሰው የዋሻውን ቦታ ሲያዩ የተከለከለ ቦታ ስለነበር በድንጋጤ ዞረው ይመለሳሉ። ጆን ካርተርም ዋሻውን ሊያይ ወደ ውስጥ ሲዘልቅ ከጀርባው ወጣ ያለ ልብስ የለበሰ ሰው ወጥቶ በጩቤ ሊገለው ይሰነዝራል። ጆን ካርተርም ከሰውየው ጋር ይታገልና እንደምንም ተሟሙቶ በሽጉጥ ተኩሶ ይጥለዋል። ሰውየውም ሊሞት እየጣረ የማይታወቁ ቃላቶችን መደጋገም ይጀምራል። ጆን ካርተርም ከሰውየው እጅ ላይ ያለውን የሚያበራ ዕቃ ተቀብሎ ሰውየው የሚለውን ሲደግም ከመቅጽበት አሁን ካለበት ቦታ ተወስዶ ራሱን ሌላ ቦታ ያገኘዋል። ጆን ካርተርም እንዴት እዚህ ልመጣ ቻልኩ እያለ ግራ ተጋብቶ ለመራመድ እግሩን ሲያነሳ አየር ላይ እየተንሳፈፈ ይወድቃል። እንደገና ተነስቶ ለመራመድ ሲሞክር እየተንሳፈፈ መውደቅ ይጀምራል። ከብዙ ትግልም በኋላ እንደ ፌንጣ እየዘለለ መራመድ ይጀምራል። ወደ አንድ ቦታም ደርሶ ቁልቁል ወደ ታች ሲመለከት እንቁላሎች መፈልፈል ይጀምራሉ። እነዚህ እንቁላሎችም ከተፈለፈሉ በኋላ 4 እጅ ያላቸው ታርክስ የሚባሉ ፍጡራኖች ይወጣሉ። ጆን ካርተርም ይህንን በመገረም እያየ ያለ ከሩቅ ታርክስ የሚባሉት ፍጡራኖቹ እየጋለቡ ሲመጡ ያያል። አንደኛውም ታርክስ ጆን ካርተር ጋር ደርሶ ይይዘውና ከእንስሳቸው ጀርባ ይዘውት ይሄዳሉ። ጆን ካርተር አሁን ያለበት ቦታ ማርስ እንደሆነና ማርስ ህይወት ያለባት ዓለም እንደሆነች እናያለን። ማርስ ውስጥም 2 የማይስማሙ ህዝቦች አሉ፣ የዞዳንጋ እና የሂሊየም ህዝቦች። ዞዳንጋዎች በጨካኙ መሪያቸው ሳብታን እየተመሩ ሂሊሞችን ለማጥፋት ይነሳሉ። በዚህ ጦርነታቸው ጊዜም ሳብታን የሚባለው መሪ ተርንስ ከሚባሉ ኃይል ካላቸው ፍጡራን ጋር ይገናኛል። ተርንስ የተባሉት ፍጡራንም ማርስን እንዲመራ እንደተመረጠ ይነግሩታል። ጠላቶቹን ማሸነፍ እንዲችል ልዩ መሳሪያ እጁ ላይ ያደርጉለታል። ሳብታንም በዚህ መሳሪያ እየተመራ የሂሊየም ሰራዊቶችን መጨፍጨፍ ይጀምራል። የሂሊየሞች መሪም ህዝቦቹ እየተጨፈጨፈ መሆኑን አይቶ እጅ ለመስጠት ይዘጋጃል። ለሳብታንም መልእክት ሲልክ እጅ መስጠቱን የሚቀበለው ልጁን የሚድርለት ከሆነ ብቻ እንደሆነ ይነግረዋል። በዚህ ጊዜም የሂሊየሞቹ መሪ አማራጭ ስለሌለው ልጁን ዴጃህን ለመዳር ይስማማል። ልጁ ዴጃህም ይህንን ስትሰማ አምልጣ ለመጥፋት ትወስናለች። ጆን ካርተር ደግሞ በታርክሶቹ ከተወሰደ በኋላ ከፍጡራኑ ልጆች ጋር እንዲቀላቀል ይደረጋል። ታርካስ የሚባለው የፍጡራኑ መሪ የጆን ካርተርን ችሎታ ስላየ ከህዝቡ ጋር ተቀላቅሎ እንዲኖር ያደርጋል። ከታርክሶቹም አንዷ ጆን ካርተርን ለማሳደግ ትወስደዋለች። ጆን ካርተርም በፍጡራኑ ዱቄት መሰል ነገር ታጥቦ ከሌሎች ትናንሾቹ ፍጡራን ጋር ይቀላቀላል። ጆን ካርተር በዚህ መልኩ ከታርክሶቹ ጋር እየኖረ እያለ ዴጃህ ለማምለጥ የምትጠቀምበትን ማብረሪያ ከሩቅ ያየዋል። በዚህ ጊዜም የሳብታን አብራሪዎች ከጀርባ እየተከተሉ ለማስቆም መተኮስ ይጀምራሉ። ዴጃህም በዚህ ምክንያት ከማብረሪያው ልትወድቅ ተንጠልጥላ ያለች ጆን ካርተር ይህንን በማጉሊያ መነጽሩ ሲያይ ከመቅጽበት ዘሎ ያድናታል። እሷን ካዳናት በኋላም የሳብታንን ማብራሪያዎች አፈንድቶ ይጥላቸዋል። ይህንን ያየችው ልዕልቷም በጆን ካርተር ኃይል በመደነቅ ከየት እንደመጣ ትጠይቀዋለች። እሱም የመጣበትን ቦታ ሲነግራት ዴጃህ በመገረም አሁን ያለው ሌላ ፕላኔት ላይ እንደሆነ ትነግረዋለች።
እናም ጆን ካርተር ይህን ሲሰማ ወደ ቤቱ የሚመለስበትን መንገድ ማፈላለግ ይጀምራል። ልዕልቷ ዴጃህም እንደምትረዳው ነግራው ወደ አንድ ለመግባት የተከለከለ ቤተ መቅደስ ውስጥ ጆን ካርተር፣ ልዕልቷ እና ጆን ካርተርን ለማሳደግ የተቀበለችው ታርክስ ሆነው ቦታው ውስጥ ገብተው ማንበብ ይጀምራሉ። ብዙም ሳይቆዩ ግን ሌሎች ታርክሶች መጥተው ይይዟቸዋል። ወደ ተከለከለው ቤተ መቅደስም ስለገቡ የሞት ፍርድ እንዲፈረድባቸው ይወሰናል። ፍርዱንም እንዲፈጽም ወደ ታርካስ አቅርበዋቸው እያለ እሱ ወደ ክፍሉ ይወስዳቸውና ታርካስ በገዛ ልጁ ላይ ከመፍረድ ይልቅ እንዲያመልጡ ያደርጋቸዋል። እነ ጆን ካርተርም ቤተ መቅደሱ ላይ ያነበቡትን መሰረት በማድረግ በረሃውን አቋርጠው ወደ አንድ ሐይቅ ይደርሳሉ። ሐይቁንም አቋርጠው ወደ አንድ ቦታ ላይ ሲወጡ ቦታው ይከፈትና ወደ ውስጥ መዝለቅ ይጀምራል። ጆን ካርተርም ወደ ማርስ የወሰደውን መሳሪያ አውጥቶ መሬቱ ላይ ሲያደርገው መሬቱ አብርቶ ወደ ቤቱ የሚመለስበትን መንገድ ያሳያቸዋል። ግን ብዙም ሳይቆዩ ከውጪ የተኩስ ድምፅ መስማት ይጀምራሉ። ወጥተውም ሲያዩ ከሌላ ቦታ የመጡ የታርክ ሰራዊቶች እንደወረሯቸው ይረዳሉ። ጀልባቸውንም ቀዝፈው እየጋለቡ እየሄዱ እያለ ጆን ካርተር የሰራዊቱን መድረስ ሲያይ ካለበት እንስሳ ይወርድና ከሰራዊቶቹ ጋር ለመዋጋት መዘጋጀት ይጀምራል። ሰራዊቱንም እሱ ጋር ሲደርሱ እየቆራረጠ የጣላቸው መሬቱ በሬሳ እንዲሞላ ያደርጋል። በመጨረሻም ተከምረውበት ሊገሉት ሲሉ የሂሊየም ግዙፍ አብራሪ መጥቶ ሰራዊቱ ላይ በመተኮስ ያድነዋል። ከዛም ከዚህ ግዙፍ ማብረሪያ የዴጃህ አባትና ሳብታን በመሆን ይወርዱና ዴጃህ እና ጆን ካርተርን በሰላም ይወስዷቸዋል። ወደ ከተማው እንደደረሱ ዴጃህ የሙሽራ ልብስ ለብሳ ለሰርጓ መዘጋጀት ትጀምራለች። ጆን ካርተርም በዴጃህ ጠባቂ እየተመራ ወደ ዴጃህ ክፍል ይሄዳል። ዴጃህም ሳብታንን ማግባት እንደማትፈልግ እና ህዝቦቿን ነፃ እንድታወጣ እና ለሂሊየም እንዲዋጋ ጆን ካርተርን ትጠይቀዋለች። ጆን ካርተርን መልስ ከመመለሱ በፊት በሩ ተበርግዶ ይከፈትና ሳብታን ይገባል። በዚህ ጊዜ ጆን ካርተር ተደብቆ ያመልጣል። ዴጃህም የሰርጓን ፕሮግራም ለማድረግ ከሳብታን ጋር ተያይዛ ከወጣች በኋላ ጆን ካርተር ተከትሏት ሊወጣ ሲል ተርንስ በሚባሉት ይያዛል። የያዘውም ተር ጆን ካርተርን ሰውነቱ እንዳይንቀሳቀስ አድርጎ አስሮት ይወስደዋል እና በእነሱ እቅድ ጣልቃ እንዳይገባ ይነግረዋል። ወደ አንድ ማብራሪያም ሊያስገባው ሲል የጆን ካርተር ውሻ የሚመስል እንስሳ መጥቶ ነፃ ያወጣውና ማብረሪያውን ይዞ ማምለጥ ይጀምራል። ጆን ካርተርም እያበረረ ወደ ታርክሶች ሰፈር ሲደርሱ መሪው የሆነው ታርካስ ታስሮ ያገኙታል። እነሱንም ደግሞ ወደ እስር ቤቱ ይከቷቸዋል። ታርካስንም የተካው ፍጡር ጆን ካርተር እና ታርካስ ወደ መዋጊያው አዳራሽ እንዲገቡ አድርጎ ግዙፍ አውሬዎች እንዲለቀቁባቸው ያደርጋል። ጆን ካርተር ግን ኃይሉን ተጠቅሞ ሁለቱንም ግዙፍ እንስሳቶች ሰንጥቆ ይገላቸዋል። ውስጥ ያሉት ታርክሶችም ይህንን ሲያዩ መሪያቸው አድርጎ ይሾሙታል። ጆን ካርተርም መሪ ከሆነ በኋላ ታርክሶቹን አስከትሎ ዴጃህን ነፃ ለማውጣት ይሄዳል። ወደ ሂሊየምም ዴጃህ ሳብታንን ከማግባቷ በፊት ይደርስና ያስቆማል። በዚህ ጊዜም የዞዳንጋ ሰራዊቶች የሂሊየም ህዝቦችን ማጥቃት ይጀምራሉ። ታርክሶቹ ጆን ካርተርን ተከትለው ዞዳንጋዎቹን መዋጋት ይጀምራሉ። ጆን ካርተርም ሳብታንን አንገቱን ቆርጦ በመግደል ሂሊየሞችን እንዲያሸንፉ ያደርጋል። ከዛም በመቀጠል ጆን ካርተር ዴጃህን ለጋብቻ ይጠይቃትና እዛው ይጋባሉ። በሰርጋቸው ምሽትም ጆን ካርተር የማርስን ጨረቃ እያየ እያለ በሩ ላይ ጠባቂ አስመስሎ የነበረው ተር ይመጣና ወደ ምድር ይመልሰዋል። አሁን ጆን ካርተር ራሱን ምድር ላይ ወድቆ በነበረበት ዋሻ ውስጥ ያገኘዋል። ወደ ማርስም ለመመለስ የሚስጥር ቃላቶቹን ቢልም የሚያበረው መሳሪያ ስላልነበረው ምንም ነገር ማድረግ ሳይችል ይቀራል። ጆን ካርተር ግን ተስፋ ባለመቁረጥ ለ10 ዓመታት ወደ ማርስ የሚወስደውን መሳሪያ መፈለግ ይጀምራል። በመጨረሻም መሳሪያውን ያገኘዋል። ግን የሚጠጋውን ሰው ሁሉ ተርን ይሆናል ብሎ በማሰብ ከሰው ይሸሻል። ወደ ማርስ ከመሄዱ በፊት በድንገተኛ በሽታ ህይወቱ አልፏል ተብሎ ሚስጥራዊ ወደሆነ መቃብር እንዲገባ ይደረጋል። የጆን ካርተር የወንድም ልጅ የሆነውም እስካሁን ያፈራውን ሀብት እንዲወርስ የሚያደርግ መልእክት ይላክለት። እሱም የጆን ካርተርን የማስታወሻ ደብተር በሚያነብ ጊዜ ስለ ሁሉም ነገር ያውቃል። እናም ተርኖቹ አስክሬኑን ይገሉታል ብሎ በማሰብ ወደ መቃብሩ እየሮጠ በመሄድ ይከፍተዋል።
ይህን ሁሉ ከሩቅ ሲከታተል የነበረው ተርንም የመቃብሩ መከፈት ተከትሎ ከጀርባ መጥቶ ሊገለው ሲዘጋጅ መቃብሩን ባዶ ሆኖ ያገኙታል። ጆን ካርተርንም በዚህ ጊዜ ከጀርባ ሆኖ ሽጉጡን አውጥቶ በመተኮስ ተርኑን ይገለዋል። ከዚያም ወደ ማርስ የሚወስደውን መሳሪያ ይወስድና መቃብሩ ላይ ተኝቶ ቃላቶቹን በማለት ወደ ሁለተኛው ቤቱ ወደ ማርስ በመጨረሻ ይሄዳል።